አብሪሽ እባክህን የሩታና የአብርሃም አንድ መሆን ነው ማለት ነው። እና ቤተሰቦች የሁለቱ አንድነት ለኔ ደስታ ሆኗል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን ቤተሰቦች። ዛሬ በቃ ደስታ በደስታ ሆናችኋለሁ። በቃ ዛሬ የመጣንበት ነገር ምንድነው? እንዲህ ደስተኛ ያደረገ ነገር ምንድነው ምናምን ልትሉኝ ትችላላችሁ። በቃ እና ዛሬ ብቻ ሳይሆን ሳምንቱ በሉት በቃ የኔ ቀን ነበር ማለት ትችላላችሁ። እና እንዲህ ደስተኛ ሊያደርገኝ የቻለው ነገር አንደኛ የሩታና የአብርሃም አንድ መሆን ነው ማለት ነው። እና ቤተሰቦች የሁለቱ አንድነት ለኔ ደስታ ሆኗል ማለት ነው። አብሪሽ እባክህን እናቴም እንደዚሁ ደስተኛ ሆኜ እንድቀጥል ሁለታችሁ አንድ ላይ እንዳማረባችሁ ደስተኛ ሆናችሁ በቃ በፍቅር እየተዋደዳችሁ የተፋቀራችሁ አንድ ላይ የምትኖሩበትን ጊዜ የምሬን ነው እማጸናለሁ፣ ለምናለሁ ፈጣሪን ማለት ነው። በቃ ዱዓ አደርጋለሁ። እና ሁለታችሁ አንድ ላይ ስትሆኑ ነው በቃ የምታምሩት። አንድ ላይ ስትሆኑ ነው በቃ ውብ ናችሁ። በቃ አንድ ላይ ስትሆኑ ማለት ነው። እና አንድ ላይ ሆናችሁ ልዑልን የመሰለ ልጅ ስታሳድጉ በአንዳችሁ እንደዚህ በዚህኛው መንገድ አንዳችሁ በዚህኛው መንገድ ያደረጋችሁ ሰው ስትይዙት ምናምን ደስ ይላል። በቃ የምሬን ነው በጣም ደስ ብሎኛል ወላሂ አልሐምዱሊላህ ብቻ። እና ነገም ደግሞ ከዚህ የተሻሉ በጣም ብዙ ቀናቶችን ፏ ብላችሁ እናያለን። ከዚህ በኋላ የምትሰሩትን ቪዲዮ በጉጉት ነው የምጠብቀው ማየው። እና ደግሞ ማሂንም አንዴ ጫናትና ምናምን ነገር ሩታዬን እንድታገናኘኝ ምናምን ነገር እለምናለሁ ምናምን ነገር ሩታን አግኝቼ አብሪሽን አግኝቼ በቃ ባመሰግናችሁ የእናንተን አንድ ላይ ሆኜ ምናምን ከእናንተ ጋር ባሳልፍ ምናምን ብዬ ነው ደስ የሚለኝ በቃ ማስበው ማለት ነው በዚህ ሰዓት ማለት ነው። ግን የምሬን እኮ ነው በቃ የሆነ ለነሱ አንድ መሆን እኔ ደስታ ምቾት ሰጥቶኛል ማለት ነው። የሆነ አንዳንዴ የምትወዱት ሰው ምናምን ነገር አንድ ላይ ሆኖ ምናምን ነገር ሰጥተዋቸው የሆነ ደስ የሚል ስሜት አለው ማለት ነው። እና እኔ በጣም ደስ ብሎኛል። ከምንም ነገር ደግሞ በላይ ልዑልን ከእናቱ ጋር ከአባቱ ጋር ማደጉን ሊያድግ መሆኑን ሳስበው በጣም ደስ ይለኛል። የምሬን ነው። ልጅ ከእናትና ከአባቱ ጋር ሲያድግ ደስ ይላል። እና በእናት አብሪሽ በቃ ይበቃሃል በቃ። እና ሩታን ከዚህ በኋላ ደስተኛ በዚህ መልኩ ደስተኛ አድርገህ እንደምታስቀጥላት ተስፋ አድርጋለሁ። የምሬን ነው እናቴ ደግሞ ተስፋ አድርጋለሁ። እኔ ሁሌ የምፈልገው ነገር ቢኖር ምንድነው የእናንተን ደስታ፣ የእናንተ አንድነት፣ የእናንተ መፋቀር ነው። በቃ እኔም በጣም የምፈልገው ነገር ቢኖር ማለት ነው። እና እህቴ ከጓደኛዬ በላይ እህቴ ማሂም እንደዛ ነው የምትፈልገው ማለት ነው። የሁለታችሁን አንድነት፣ የሁለታችሁን ደስታ ብቻ እንደዚህ መሆናችሁን እንኳን ሰምታ አንድ ላይ ካልሰራና ምናምን ብላኝ ነበር አትሉ። ግን ያው ያለችበት ሁኔታ በእርግጥ በዚህ ሰዓት አሪፍ ላይ ናት። ግን ያው ነገ ከነገ ወዲያ ምናምን አንድ ላይ መሆናችን ስለማይቀር አንድ ላይ ቪዲዮ መስራታችን ስለማይቀር ግን ዛሬ በቃ እስቲ አንቺ ረፍት አድርጊና ነገ ከነገ ወዲያ አንድ ላይ እንሰራለን ምናምን ብያት ነው ዛሬ እኔ ብቻ የመጣሁት ማለት ነው። እና ይህንን ደስታ ለእናንተም ላሳያችሁ ስለፈለግኩኝ ነው። በቃ ግዴታ ማየት አለባችሁ ብዬ ስላሰብኩኝ ነው ማለት ነው ይህንን ቪዲዮ መስራትን የፈለግኩትኝ ማለት ነው። ያው ነገ መስራታችን አይቀርም በእርግጥ ግን እና ልላችሁ የምፈልገው ነገር ምንድነው እኔ በአብርሃምና በሩታ አንድነት ላይ እኔ በጣም እጅግ በጣም ደስተኛ ነኝ። እና ጀስት አለ አይደል አሁን ላይ ደግሞ የምፈልገው ነገር ምንድነው ሄርሜላ ከህይወታቸው አንድና ለመጨረሻ ጊዜ ነቅዬ ማወጣበትን መንገድ ነው እየፈለግኩ ያለሁት። ምናልባት ልጅቷ ምን መሰሪ ነገር ስለሆነች ማለት ነው ጠልቻት ምናምን እንደዚህ ብዬ አይደለም ግን የሆነ የምታደርገው ነገር በሁለታቸው የምትገባው መሀል ምናምን ስትገባ ያ ነገሩ እኔ አይመቸኝም። በእርግጠኝነት እኔ አሁን ራሱ በጣም ነው የምሰገው። ከአንድም ሁለቴ ሶስቴ ታረቁ ምን እየተባለ ይመለሳል አብርሃም ማለት ነው ወደ ሩታ ወደ ሄርሜላ ማለት ነው። እና ያ ነገር ደግሞ አሁንም እንዳትመልሰው ብዬ በጣም ነው የምፈራው ማለት ነው። እና ጋድን ለምነዋለሁ ሁለቱ አንድ ላይ እንዲሆኑ ሩታና አብርሃም ማለት ነው። ሄርሜላ ከህይወታቸው እንዲያስወጣቸው ምናምን ከህይወታቸው አንዴና ለመጨረሻ ጊዜ ብትወጣ እኔ ራሴ እፈይ ነበር ነው እናቴ ተሙት። እና በዚህ አጋጣሚ ግን ማለት ነው ሄርሜላ የምታገባ ከሆነ እኔ ልዳራት በቃ እናቴ የምሬን ነው። ወንድ በጣም አይጠፋም በቃ እኛ ጋር ሞልቷል። የምትፈልግ ከሆነ እኛ እናመቻችላታለን። ወንድ ከሁለታቸው መሀል እንድትወጣ ስለምፈልግ ማለት ነው። እና ሌላኛው ደስታ ምንድነው እንደዚህ ደስተኛ ያደረገ ነገር አንድ ደስታ ብቻ ወይም ደግሞ የአብርሃምና የሩታ ብቻ አይደለም እንደማትሉኝ ተስፋ አደርጋለሁ እንደዚህ እንደምትሉኝ ማለት ነው። እና ያ ብቻ አይደለም ቤተሰቦች ሌላኛው ደስታ ደግሞ እንደዚህ ሊያስደስተኝ የቻለው ነገር ምንድነው
ማሂ ሰላም መሆን ጤነኛ መሆን አስከትሎ አለ። በቃ ግን ደግሞ ምን አለ መሰላችሁ እነሱ ደስታ እንዳለ ሁሉ እና ማሂን መድኃኒት ያበላት ሰው እሱ ጋር ደግሞ ስንመጣ ደግሞ ማለት ነው የሆነ ትንሽ እንደዚህ በቃ የሆነ ምን ልበላችሁ በቃ በጣም የሚያስጠላ ስሜት የሚሰማኝ ቦታ ቢኖር መድኃኒት ያበላት ሰው ማለት በጣም ነው የሚያስጠላው። በቃ ልናገር ራሱ ባልናገር ደስ ይለኛል። የምሬ ነው። እና አጠገባችን ያለ ሰው ቅርባችን ከጎናችን ያለ አብሮ የሚበላ አብሮ የሚጠጣ ጓደኛችን ነው እንደዚህ አይነት ነገር ያደረገው ማለት ነው። እና ይሄንን ስላችሁ እንደማታምኑኝ ያውቃሉ። የምሬ ነው። ምንም እንደማታምኑኝ ያውቃሉ። ብቻ ያው እመኑት። ከአጠገባችን ያለ ጓደኛችን ወዳጃችን በቃ ለኛ በጣም ቅርብ የሆነ ሰው ሄርሜላ እንደዚህ ነች ምናምን ሄርሜላ ነች እንደዚህ ያደረገችው ምናምን ስንል በቃ አው ምናምን አይነት ጭው እያራመዱ ምናምን ነገር እና እንደዚህ ነው ምናምን ስንል ደግሞ የሆነ ሰውን ስንተች ማለት ነው አብሮ ይተቻል ማለት ነው። የሆነ ነገር ስንል አብሮ እንትን ይላል ማለት ነው። እና ይሄ ሰው ማን ነው ምናምን ልትሉ ትችላላችሁ። የምሬን ነው። በጣም የኛ ቅርብ በጣም ቅርብ የሆነ ሰው ነው እንደዚህ አይነት ነገር ያደረገው ማለት ነው። እኔ እናቴ ደግሞ የሆነ ምን ልበላችሁ ጭንቅላቴ ምንም ሊቀበል አልቻለም። በቃ ማመን አልቻልኩም። እናቴ ትሙት ምንም ግን አንዳንዴ ያው ምንድነው የሚባለው ምንም ማድረግ አይቻልም። በቃ መቀበል ያለብህን ነገር አምነህ መቀበል ያለብህ የሚባል ነገር አለ አይደል? ልክ እንደዛ ማለት ነው። እና ያው አምኜ ተቀብያለሁ። እኔ የሆነ ቀን ደግሞ ይፋ እናደርግላችኋለን፣ ይፋ እናወጣላችኋለን፣ ሁሉንም መረጃ እንነግራችኋለን፣ እናሳያችኋለን። እንደዚህ ማያደርጉም እንደዚህ አይሆንም ማን ነው እንደዚህ ያደረገው ምናምን ልትሉ ትችላላችሁ። ይሄ ሰው እንደዚህ ያደርግ ትላንትና እንደዚህ ያልነበረው ትላንትና እንደዛ አልነበረው ምናምን ልትሉ ትችላላችሁ። ግን እኛ ምንም ያው በጣም ከብዱን በጣም ከብዙ ጊዜ በኋላ የተቀበልነው ያመንበት ነገር ቢኖር ይሄ ነገር ነው ማለት ነው። ብቻ ያው አንዳንዴ እኔ የምመክራችሁ ነገር ምንድነው መሰላችሁ ጠላት ከቅርባችሁ ያለ ከጉያችሁ ያለ ከጎናችሁ ያለ ሰው ነው ጠላታችሁ ማለት ነው። የምሬ ነው። ሩቅ መሄድ የለባችሁ። የሆነ ነገር ስትፈልጉ የሆነ ነገር ሲጠፋባችሁ የሆነ ነገር ስትበደሉ የሆነ ነገር ሲደርስባችሁ የምሬ ነው በቃ አጠገባችሁ ያለውን ሰው መጀመሪያ ቼክ አድርጉ። ከዛ በኋላ ሌላኛው ፓርት ትሄዳላችሁ ማለት ነው። የሆነ እንደ ስቴፕ 1 ስቴፕ 2 እንደሚባለው ማለት ነው። በቃ እዛኛው ጋር ስቴፕ 2 ብለህ ከመሄድ በፊት እዚህ ጋር ከጎን ያለውን ሰው አጣራ። ላንተ መጎዳት፣ ላንተ መሰበር፣ ላንተ በቃ እንደዚህ መሆን ከጎንህ ያለው ጓደኛህ ሊሆን ይችላል ወይም ደግሞ ጓደኛሽ ሊሆን ይችላል ማለት ነው። ለዛ ስለሆነ ከጎናችሁ ያለውን ሰው በጣም አድርጋችሁ ተጠንቀቁት። ካጠገብ ያለ ሰው ወዳጅም አለ ጠላትም አለ ማለት ነው። እኔ አሁን እያልኳችሁ ያለሁት ሁሉም ሰው ጠላት ነው እያልኳችሁ አይደለም። ሁሉም ሰውም ወዳጅ ነው ማለት አይደለም እያልኳችሁ ነው። ገብቷችኋል? ሁሉም ሰው ወዳጅ አይደለም። አንዳንዴ ካጠገብ ያለ ሰው ወዳጅ መስሎ ጠላቶች በጣም ከባባድ ሰዎች አሉ ማለት ነው። የምሬ ነው። እንደዚህ አያደርግብኝም እንደዚህ አይሆንብኝም ምናምን የምትሉት ሰው ሆኖ ታዩታላችሁ። የምሬ ነው። እናቴ ተው ይህ ግልጽ ነው ምነግራችሁ ማለት ነው። እና ያው ቤተሰቦች እኔ ራሱ እንደዚህ ነው ምናምን ብለው ሲነግሩኝ ማለት ነው የምሬ ነው ምንም ልቀበለው አልቻልኩም፣ ላምን አልቻልኩም እንደዚህ ነው ነገር ማለት ነው። ያ አንዳንዴ ደግሞ ማመን አለበት በቃ እኔ አመኛለሁ ማለት ነው። ግን ዋርኒንግ ለእናንተ ማስጠንቀቂያ የምሬ ነው። በቃ ካጠገባችሁ ያሉ ሰው ተጠንቀቁ። ከሀገርም ያላችሁ ከውጭም ያላችሁ ሰዎች ሁላችሁ የምሬ ነው እናቴ ተሙት ተጠንቀቁ። በቃ በኋላ እናንተ ላይ ለሚደርሱ ነገሮች ሁሉ ማንንም ሰው አትወቅሱም። የምትወቅሱትም ራሳችሁ ስለሆነ ካጠገባችሁ ያሉት ሰዎችን እንዳለ ተጠንቀቁ። አንዳንዴ ደግሞ ከሀገር ስትወጡ ከሀገር ወጣችሁ ደግሞ ምን አይነት ነገር እንደሚያጋጥማችሁ አይታወቅም። ምን አይነት ሰው እንደሚበድላችሁ ማን እንደሚበድላችሁ እንኳን አታውቁም። ቤተሰቦች የምሬን ነው በጣም ተጠንቀቁ። በዚህ ሰዓት ማወዳጅ ማጠላት እንደሆነ እንኳን ማይታወቅበት ጊዜ ነው ያለነው። እኔ እንደዚህ ነው ብዬ ባላወራ ዛሬ በቃ ደስታዬን ብቻ የምሬን ነው እናቴ ደስታዬን ብቻ ባካፍላችሁና ቦታ ደስ ይለኝ ነበር። ግን ያው የማሂም ጉዳይ ደግሞ በጣም ያስጨንቀኛል ማለት ነው። እና የማሂ ጉዳይ በጣም ስለሚያስጨንቀኝ ብዬ እንጂ ይህንን ነገር የነገርኳችሁ ላነሳውን ፈልጌ አይደለም። እኔ የመጣሁት ዛሬ ደስታዬን ላሳያችሁ ነበር ማለት ነው እንጂ ይህንን ነገራችሁ አልነበረም የመጣሁት። ያም እንዳመጣጤ ስለዚህ ስለማሂ እንደዚህ ያበላት ሰው ምናምን ነገር ሳይሆን የማሂ ጤነኛ መሆን ለኔ ደስተኛ አድርጎኛል። የሩታና የአብርሃም ደግሞ አንድ መሆን ደግሞ እሱም ደስተኛ አድርጎኛል። ያንን ነገር እናንተ ላይ ምንድነው እናንተስ እንዴት እያሳለፋችሁ ነው? እኔም ደግሞ ያለሁበት ሁኔታ እንዲህ ነው ምናምን ብዬ ላሳያችሁ ነበር አመጣጤ ማለት ነው። ግን ደግሞ በቃ ጭንቅላቴ ደግሞ ምንም ረፍት ሊሰጠው ስላልቻለ እንዳጋጣሚ ይሄንን ነገር አነሳውላችሁ ማለት ነው። እና በጣም በቅርቡ
ስለ ሁሉም ነገር ታያላችሁ። በቃ ማሂን ማን መድኃኒት እንዳበላት ማለት ነው። በቃ የምሬን ነው። ይህንን ነገር ደግሞ እንደምታዩት እንደዚህ ነው ምናምን ተብሎ ደግሞ ሲደርሳችሁ መረጃው ሙሉ ለሙሉ ሲደርሳችሁ እናንተ ራሱ እኛ መቀበል እንዳቃተን እናንተ መቀበል እንደሚያቅታችሁ እንደሚከብዳችሁ በጣም 100% እኔ እርግጠኛ ነኝ። በቃ 100% አልኳችሁ። በቃ የምሬን ነው። እናቴ ተሞት በቃ አንዳንዴ ግን እንዴት ሻውን ወደ ሙዴ ልመለስ? እናቴ ተሞት በቃ ወደ መጀመሪያ ወደ ደስታዬ እንዴት ልመለስ? በቃ የምሬን ነው። በጣም ቀፈፈኝ በቃ ሁሉ ነገር ማለት ነው። ብቻ ያው ቤተሰቦች ምንም ማድረግ አልችልም። ሁሉም ነገር ፈጣሪ ሲፈቅደው ብቻ ነው የሚሆነው ማለት ነው። እኔ ብጨናነቅ ምን ብል ባዝን ምንም የምቀይረው የምለውጠው ነገር የለም። ግን ስሰማ የሰማው ሰዓት ራሱ እንደዚህ ነው የሆንኩት። እናቴ ምንም አላወራም ጸጥ ነው ያልኳቸው። በቃ እንዴት እንዲህ ይሆናል ምናምን ብዬ ማለት ነው። ብቻ ግን ተደብሬ ላስደብራችሁ ምናምን አልፈልግም። በቃ እንደ አመጣጤ ደስተኛ ሆኜ ነው የመጣሁት። መውጣት የምፈልገው ደግሞ ደስተኛ ሆኜ ነው ማለት ነው። እንዴት ሆኜ እናቴ ደስተኛ መሆን ከበደኝ። እንደዚህ ነው እንዴ? እስቲ ዝም ብዬ ልሳቅ እስቲ። በቃ የአብርሃምና የሩታ ነገር እኔ በጣም ደስተኛ አድርጎኛል። ቤተሰቦች እኔ በቃ እኔ ሁላችሁም እናቴ የሆነ ደስተኛ ሆናችሁ እንድትኖሩ ነው የምፈልገው። ህይወታችሁ ሁሉ እናቴ ሁሉ ህይወታችሁ ሁሉ የነካችሁት ሁሉ ስኬታማ የሚያደርጋችሁ እንደ ልፋታችሁ የልፋታችሁን የምታገኙበትን ሁሉ ፈጣሪ ያደርጋችሁ። በቃ የምሬን ነው። የአብርሃምና የሩታን ፍቅር ለእናንተ ሚስጣችሁ ዲንሶች ማለት ነው። በቃ እና ማሂም ደግሞ ከራሷ ጋር ሆና ፏ ብላ የምታሳልፍባቸውን ጊዜያቶችን ይስጣት። ማሂም ከጎን እንደዚህ አቁሚያት ደስተኛ ሆነን እንደሌላው ጊዜ ፏ ብለን ምን ሰራባቸውን ጊዜያቶች ቅርብ አድርግልን። ቤተሰቦች እንወዳቸዋለን።